ሰላም እንዴት ናችሁ? ዛሬ እስቲ ትክክለኛ ህክምና ተማሪ ምን አይነት ውሎ እንደሚውል አብረን እንይ። በዚህ ቪዲዮ ላይ እንግዲህ እነዚህን አካትቼላችኋለሁ። ሙሉ ቪዲዮውን እስቲ ተመልከቱት፣ ውሎ ምን እንደሚመስል። ያው በጠዋት እንደምታዩት ሆስፒታል ሄድኩኝ። በጣም በርዶኝ ነበረ፣ በጣም ማለት ነው። እና በጣም እያዛጋኝ ነበር። በቃ እንቅልፍም አልጠገብኩም ነበረ። ሳልጨርስ ነበር የሄድኩትና በጣም ብዙ ጊዜ ነበር እያዛጋኝ የነበረውና እዚህ ጋር ሰርጀሪ የምንገባበት ቀን ነው እና እያሳየኋችሁ ነበር እቃውን። ለምን ሻይ አልጠጣም ብዬ ሻይ አዘዝኩኝ። ጓደኞቼም እስኪመጡ ሻይ እየጠጣው ጠበቅኳቸው። ከዛ መቀየር አለብን ሰርጀሪ ከመግባታችን በፊት እና እሱን ለማድረግ ስክረብ መቀየር ጀመርን። ከዛ ገባን ሰርጀሪውን እና ኦልሞስት 7 ሰርጀሪን ያየነው የዛን ቀን። በጣም ብዙ ሰርጀሪን ያየነው። ከዛ ሴሚናር ነበረን። ከሰዓቱም ስኪል ላብ ነበረን። ማየት ያሉብን ፕሮሲጀሮች ነበሩ፣ እነሱን አየን እና መሽቶ ነበር ስንወጣ። እንደምታዩት በጣም መሽቶ ነበረ። ግን it was a productive day። ከዛ ራሳችንን ሪዋርድ እናርግ ብለን እራት እየበላን ትንሽ ተጫወትን። ይሄን ይመስል ነበር ቀኔ። see you guys, bye።